ተረት ተረት የመሰረት በሉ ልጆች፣ ውድ ልጆች፣ አስተማሪ ተረት ስለሆነ ከመጀመሪያው እስከ መጨረሻው አዳምጡ። ዋው ልጆች፣ የዛሬው ተረት ይለያል፣ ግሩም ነው። በደንብ አድርጋችሁ ሰሙት። በመጀመሪያ ግን ልጆች ላይክ፣ ሰብስክራይብ አድርጉ። ላይክ አደረጋችሁ ልጆች ጎበዞች። አሁን ወደ አስተማሪው ተረት። ትልቁ ዛፍ። በአንድ አካባቢ ውስጥ ግዙፍና ረጅም ዛፍ ነበረ። ዛፉ ባለው ግዙፍ ቅርንጫፎች የተነሳ ቦታው ሰፊ ጥላ በመሆኑ እዛ ዛፍ ስር የማይመጣና ስሩ አረፍ የማይል አልነበረም። ተማሪዎች ቁጭ ብለው ያጠኑበታል፣ ልጆች ይጫወቱበታል፣ ትልልቁ ሰዎች ይመካከሩበታል። የብዙ ሰው ማረፊያና እላዩ ላይ ጎጆቹን የሰሩ አዕዋፋት መኖሪያ እንዲሁም ከሌላ ቦታ ለሚመጡ አዕዋፋት ማረፊያ በመሆኑ የወፎቹ ዝማሬ ከዚያ ቦታ ሂዱ ሂዱ የማይል የሰፈሩ ውበት ነበር። ታዲያ ይህ ዛፍ ባሉት ብዙ ቅርንጫፎችና ትልቅነቱ ዛፉን ቆርጠው በመሸጥ ገንዘብ ለማግኘት የሚቋመጡ 3 ገንዘብ ወዳጅ ወጣቶች ነበሩ። ከዕለታት በአንዱ ቀን እነዚህ ሰዎች በጠዋት ተነስተው ዛፉ ጋር በመሄድ እንዴት አድርገው ያሰቡትን መፈጸም እንደሚችሉ ይወያያሉ። ለዚህም የሚሻለው በጠዋት የአካባቢው ሰው እንቅልፍ ጥሎት ባለበት ጊዜ እንደሚሻል፣ ስለዚህም ነገ ከሌሊቱ 11 ሰዓት ላይ እንዲሆን በመስማማት ተለያዩ። ከ3ቱ አንደኛውን የሆነውንም ያልሆነውንም ማውራት የሚወድ ነበርና እቤቱ ሲደርስ ነገ ስራ ስላለብኝ በሌሊት ቀስቅሰን እያለ መለፍለፍ ጀመረ። የስራው ምንነት ደጋግሞ ቢጠይቁት አልነገራለ። ስለዚህም በጠዋት ሲወጣ 2 ወንድሞቹ ይከተሉት። ዛፉ ጋር ሲደርስ በመቀመጥ ጓደኞቹን ይጠብቅ ጀመረ። ብዙም ሳይቆዩ መትረቢያና ገመድ ይዘው ደረሱ። በቀጥታም አንደኛው ወደ ግዙፉ ዛፍ ይወጣ ጀመረ። በዚህ ጊዜ ተደብቀው ሲያዩአቸው የነበሩት የአንደኛው ወንድሞች ከተደበቁበት እየወጡ ዛፉን እንዳይነኩ በቁጣ ያስጠነቅቋቸው ጀመረ። ሳያስቡት በሰሙት ድምፅ ቢደናገጡ ማንነታቸውን ሲያዩ ግን በመረጋጋት ዛፉ ላይ የሚወጣውን ማውጣቱን ቀጠለ። ልጆቹም ደጋግመው እንዲተው አለበለዚያ ሌላ ሰው እንደሚጠሩ ቢነግራቸው ሊሰሟቸው ስላልቻሉ ለአካባቢው ሰው ለመነገር እየሮጡ ሄዱ። ነገር ግን ሰዓቱ ገና በመሆኑና አብዛኛውን ነዋሪ በእንቅልፍ ላይ በመሆኑ እንዳሰቡት ሰው ሊያገኙ አልቻለም። በመጨረሻም አንድ አዛውንት ወደ ቤተ ክርስቲያን ሲሄዱ እዛ ዛፍ ስር ደረሱ። በሚያዩትም ነገር በመደናገጥ እረ አገር ያለ በማለት ጩኸታቸውን አቀለጡት። በጩኸቱ የተደናገጡት የአካባቢው ሰዎች አንድ በአንድ እየተሯሯጡ ተሰበሰቡ። ዛፉን ቆርጦ የነበሩትም በድንጋጤ እዛው ዛፉ ላይ እያሉ ይንቀጠቀጡ ጀመረ። አብዛኛውን ረጃጅም የዛፉን ቅርንጫፎች ሲቆርጡት ሲሆን ዋናውን ግን ገና አልነኩትም ነበር። ትልቆቹ ሰዎች በቆጣ ከዛፉ ላይ እንዲወርዱ ነገሯቸው። ወጣቶቹን ከዛፉ ላይ በመውረድ አንገታቸውን በፍርሃት አቀረቀሩ። በእድሜ ከሁሉም የሚበልጡት አዛውንትም ያደረጉት ነገር ስህተት መሆኑንና ዛፉን በመቁረጣቸው የአካባቢውን ሰው ማረፊያና መጠለያ እንደሚያሳጡት እናም የሰፈሩን ውበትና የአዕዋፋቱን መኖሪያ በማፍረሳቸው ሊቀጡ እንደሚገባ ተናገሩ። ሕዝቡም መስማማቱን በጭብጨባ ገለጸ። በመጨረሻም ወጣቶቹ መጸጸታቸውንና ማንኛውንም ቅጣት ለመቀበል ዝግጁ መሆናቸውን ተናገሩ። በዚህም መሰረት የነበረው ሰው ሁሉ ተወያይቶ የቆረጡት ቅርንጫፎች ተቆጥረው እጥፍ በማድረግ የዛፍ ችግኝ በመግዛት በትልቁ ዛፍ ዙሪያ እንዲተከሉ ተወሰነባቸው። ወጣቶችም የታዘዙትን እንደሚፈጽሙ ቃል ገቡ። በዚህም መሰረት ከተወሰኑ ጊዜያት በኋላ ወጣቶቹ የአካባቢውን ሰው በማስተባበር የዛፉን ዙሪያ የዛፍ ችግኞችን በመትከልና በማሳመር ቃላቸውን ፈጸሙ ይባላል። ተረት የመልሱ አፌን በዳቦ አብሱ። ልጆች ከተረቱ እንደምንረዳው ዛፍ በተቆረጠ ቁጥር መንደራችን፣ አካባቢያችን ብሎ ሀገራችን በረሃ የመሆን እድሉ እየሰፋ ይሄዳል። ስለሆነም ዛፍ የመትከል ልማድ ሊኖረን ይገባል። ዛፍ የሚቆርጠውን ስሙ
ዛፍ ያለው ጥቅም ማስረዳት ይገባናል። እናም ልጆች እንደዚህ አይነት ተረት የምናቀርበው እናንተ በሕይወታችሁ ሁሉ አስተዊ፣ ጎበዝ፣ ብልህና ነገሮችን የምታዩበት መንገድ የተሻለ እንዲሆን ነው። ስለዚህ ልጆች ሌሎች ልጆች ይህ ቪዲዮ እንዲደርሳቸው ለጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ።